ሃይማኖቴን መቀየር ፈልጋለሁ በዚያው አዎ ስንት ሴት ነው ማሻአላ በውስጥ ስንት ሴት ነው የሚፈቀደው ማሻአላ ችግር የለውም አንተ ማስተዳደር ከቻልክ እስከ 4 ይፈቀድልሃል አንተ ብቻ ኢኮኖሚ ካለ ችግር እኔ ከደቡብ ክልል ካላባ ረሳህ ካላባ ድምጽሽን ከፍ አድርጊው ካላባ ነው ሞጣ ጠምባሮ ነው ካላባ ቁሊቶ አቁል በአማራ ቁሊቶ ማለት ምን እንደሆነ ታውቂያለሽ ትልቅ መቀመጫ ያላቸው የሚቆላቸው ሴቶች ማለት ነው ቁሊቶ እዚያ ነው አሁን አማራው ብዙ ጊዜ አላባ ቁሊቶ ሲባል ይስቃል አማራው ነው የሚስቀው ቁሊቶ ሲባል የቆላቸው ሴቶች ለማለት ነው እንዴት ነሽ ታምራለሽ ደግሞ አማራ ዘር አለብሽ የአማራ ዘር አለብሽ አይደል እዚያው ቀርተሽ ነው አይደል አሁን አንቺ አሁን አላባ ትመስያለሽ ቀርተሽ ነው አይደል እዚያው አያቶችሽ መቼ ነው ሄዱ የምን ጊዜ ነው ሄዱ አገር ሲያስፋፉ አማራ ነው የምመስለው ኦፍ ኮርስ መመስለው ሳይሆን አማራ ነሽ እንጂ አጣውኝ አንተ ዘር መምሰሌ ደስ ይለኛል ነው ያንተ ዘር አይደለም አማራ እኮ የኢትዮጵያውያን ዘር ነው የነጮች ዘር ሁሉ እኮ ነው የመጀመሪያ ህዝብ እኮ ነው አሁን አንቺ ምንም አማራነትሽ አታውቃለሽ እስካሁን አታውቂም ነበር አላቅ ተሳስተሽ አማራ ነሽ አንቺ በመስታወት ፊትሽን አይተሽ ትጠያለሽ ኬንያዊ ትመስያለሽ አትመስይም አረብ ነው አልምትመስል መስለው እኔ እንጃ እስቲ በደንብ ይሄን አይ በቃ አማራ ትመስያለሽ ብለኸኛል አማራ ነኝ ትመስያለሽ ሳይሆን ነሽ እንጂ ነሽ ነኝ ቁሊቶና አላባ ሌላው ይሄ አሁን አማራ ዝም ብሎ ትንሽ እንትን አላቦችን ዝም ብሎ አውቀው ነው ትንሽ ብሔር ያደረጉት እንጂ በድሮ ካርታ ስታየው ብዙም ብሔር የለም ጥቂት ነው ብሔሮች ቢኖሩም ያው እንትን ናቸው ኢትዮጵያዊ ናቸው ኢንዲጂነስ ህዝብ ናቸው እርጉዝ ነሽ ወይ ያሉ ነው እየጠየቁሽ ነው እርጉዝ ነሽ ኧረ አይደለም አላቦች በጣም ነው ግን የሚወዱ ሞጣዬ አላባዎች በጣም ነው የምንወድ በጣም ቁም ነው እንጂ ቃል የለንም አው የእንትን እኮ የደቡብ ህዝብ እኮ መልካም ነው አግብተሻል አው ልጆች አሉሽ አሉ ስንት ልጅ ወለድሽ 4 እንትን ነሽ ገና ፊትሽ ሳይሽ ገና ትንሽ ልጅ ነው የምትመስለው ቤቢ ፌስ ነሽ ቤቢ ፌስ ነሽ እንዴት 4 ልጅ ደረሽ ውሸትሽን ነው መሰል አላገባችም ጋይስ ሞጣዬ ያላባን ህዝብ ትወዳለህ ማለት ነው አንተ ራስህ በጣም ነው የምወደው አሉ ጓደኞች በጣም ነው የምንወደው እንትን ዳጣ ያመጡልኛል እዚህ አሉ እዚህ ከተማ ዳጣ አረንጓዴና ቀዩን ነው የሚያመጡልኝ አንድ አረንጓዴ አንድ ቀይ ዳጣ በጣም እወዳለሁ ዋው ከሽንት ስጋ ጋር አንዳንዴ አመት ባል ሲሆን በዳጣ ነው የምበላው በዳጣ አበባ መስይ በተለይ ተወዳለ ነው ቆጫ የምትሉት እቺ አረንጓዴዋ አላባ ሆናለሁ ያ ኮፍያው ከመጣልኝ እኔ አላባ ነው የምሆነው እንዴ አባኔ ከነበረበሬው ነው ማስመጣልህ ከነሙሉ ከነበዳጣው ነው አላባ ሆናለሁ አላባ እንደውም ጭቅጭቅ የለበት ሃይማኖቴን መቀየር ፈልጋለሁ በዚያው አዎ ስንት ሴት ነው ማሻአላ በውስጥ ስንት ሴት ነው የሚፈቀደው ማሻአላ ችግር የለውም አንተ ማስተዳደር ከቻልክ እስከ 4 ይፈቀድልሃል አንተ ብቻ ኢኮኖሚ ካለ ችግር የለውም እኔ ማዝነኛ ነኝ ኢኮኖሚ መጣለ ኢኮኖሚ 4 አንቺ ጥሩ ነው 4 እንዳንቺ አይነት አበባ የመሰሉ 4 አሉ ማለት አስቢ አንዷ እግርሽን አንዷ ጣቶችሽን ታሻለች አንዷ ጀርባሽን ታሻለች አንዷ
ሆድሽ ላይ ቁጭ ትላለች። 4 አስቢው እስኪ 4 እኮ ሰላም አለው። የኛ ሃይማኖት እኮ በአንድ አንቆ ቁጭ አደረግን። ግራ አጋባን እኮ። መቀየር አለብን መፈጥነት መቀየር አለብን። ዘራችን ቀነሳ። በኤችአይቪ ገደሉን፣ በድሮን ገደሉን። አሁን መውለድ አለብን። አየሽ። ስለዚህ አማራ 4 ሊያገባ ይገባዋል እንደ አላባና ስልጤ። እውነት ነው። እኔ ተመቸኝ። የእናንተ ሃይማኖት ተመችቶኝ እኔ እገባለሁ። አሁን የሆኒ ማኛው እንትን ገብቷል፣ ጴንጤ ሆኗል። እኔ አላበኛ ነው የምገባ። በቃ እንዴት ያምራሉ እናንተ አማራዎች ናቸው እኮ። ድሮ እኮ ሄደው የዛሬ 250 ዓመት በእውነት ገብታችኋል። ከዛሬ ጀምሮ አላባም ብቻህን ኦሮሞ እየመጣን ይጨፈልቃል። ቀምባሮ አላባ ምናምን የምትባል አማራ ነው። ከዛሬ ቀን ጀምሮ መልካችሁም እኛን ነው የሚመስሉ። አይመስሉም? ጎበዝ ተመልከቱ። አስኪ አፍንጫዋ ቁንጅናዋን። እነዚህ አማራዎች ናቸው። ድሮ ሄደው ነው ነፍጠኛ ልጆች ናቸው። ልንገርሽ፣ አያትሽን ብትጠይቂው አሁን ከጎንደር መጣው ነው የሚልሽ። ለምን ሲልሽ ልናለማ እንደዚህ አላሉም አባትሽ? ለማስተማር ብለው ያውቃሉ? ለማስተዳደር። እኔን አሁን ብዙ ሰው ሲያየኝ ዝም ብለው ወሎ ነሽ ይሉኛል፣ አማራ ነሽ ይሉኛል። ይሄው ቤት አማራ፣ ይሄው አላልኩም፣ ይሄው ነፍጠኛ ነሽ። እርግጠኛ ሆኜ የምነግርሽ አባትሽን ሄደሽ አሁን እኛ ነፍጠኛ ነው ወይ በያቸው። አዎ ከወሎ ቤት አማራን የመጣን ብለው ቁጭ ነው። አማራዎች ናቸው የጠፉ ብሔሮች። ዘ ሎስት ትራይብ ኦፍ አማራ ናቸው ቁሊቶዎች። በእውነት ዮኒ ማኛ ምንድን ነው ግን? እሱም የጠፋው አገው ነው፣ ጠፍቶ ነው፣ ከአማራ ተገንጥሎ ነው። ወያኔና ኃይለስላሴን የገነጠለው እሱ ነው። ኃይለስላሴን የገነጠላቸው አገዎች አልሰማችሁም? እንደዚህ ስላልሰማሽም አባቱ ነግሮት እጩ ባንጫ ከረባንቻ አንቻ ይላል ያለውን አልሰማሽም? ለተመልካች ሰማይ ቅርቡ ነው ብሎኛል አባቴ ያለ እኮ እስካወኛው የአራዳ ልጅ ነው። ዘመኑ ነዋ። በዚህ የፖለቲካል ሲስተም አገው ነው ብለሽ ካልገባሽ ማን ይከተልሽ? ዮኒ በዚያም ጀምሮ ነበር ሞክሮ አማራ አይደለሁም ብሎ አገው ነው ብሎ ሞክሮ ነበር። በዚያም ፓርላማ ለመግባት ነበር ይመስለኛል። ያም አልተሳካም። ትክክለኛውን መንገድ አሁን እስካወኛው አግኝቷል። ፓስተር ማኛው በእንግሊዘኛ ነው የሚሰብክ። እኔ ስብከቱን ነው አሁን የምጠብቅ።